ሰላም ነው ቲጂ ያለን እንዴት ነሽ? ዘይት መስከር ላንቺ ቴዲ እኮ ያፈርብሻል አሉኝ። እኔ ኦኬ እንዴ ያፈርብኝም ያፈርብሽ ዩቲዩበር እየበላ ነውና ከዚህ በኋላ ቪዲዮ እንዳሰሪታለሁ። ያንን ቂም በሆዴ ይዝና ምናልባት ይሄ ልጅ በዩቲዩብ ምናል የሚጠቀም እኔ አላውቅም። ስለ አሻሮ መቁላጥ ጠይቀኝ እንጂ ስለ ወጥ መስራት ጠይቀኝ እንጂ ስለ ጣላ ጠይቀኝ እንጂ ስለ ጠይቀኝ እንጂ ስለ ዩቲዩበር አላውቅም። ሪሊውን ስነግርህ እሺ በዩቲዩበር ይሽቀለብሽ ነውና ያፈርብሻል አለኝ። እውነቴን ምነግርህ ሴፍሽ ገባውኝና አየዬ አንደኛ መጀመሪያ ያለቀስኩበት ነገር አለኝ። ምንድነው መጀመሪያ ያለቀስሽ ብትለኝ ከሰርጉ በኋላ በአለም ተደወለልኝ። የኢትዮጵያ ሕዝብ በሙሉ ቲጂዬ ኮንግራ በጣም ደስ ነው ያለን ይሄ ሸበላ በቃ እኔ በቃ ታንቄ ልሞት አለቀስኩ። እግዚአብሔር ወይ ምን አለበት ከምፈልገው ወንድ ሪት ጋብቻ በሆነልኝና ባሳየዋቸው ያኔ ሰላም ይነሳኝ አመመኝ። ሪት ጋብቻ ቢሆን ኖሮ አልታመምም ነበር። የታመምኩትኝ ህዝቡን ያሳመመኝ ህዝቡ ስለሚወደኝ በስነ ስርዓት በቁም ነገር ከጀርመን ከአሜሪካ ኢሮፕ በአጠቃላይ ተደወለ ስልኬ ላይ ኮንግራት ቲጂ ምን ልበል? እሺ አመሰግናለሁ እግዚአብሔር ይክበር። እሺ አመሰግናለሁ። እኔ በቃ እየተመንኩ መጣሁ። ሰላም ይነጣው ከሰርጉ በኋላ እኔ ሰላም ይጣጣው ዋሸትሽ እንዲያርግ ያላቀም ምንም ነገር ለዋሽቻ አላቀም። ሪልና ሪል እውነትን ይዤ እጓዛለሁ እንጂ ፈለገ ነገር ቢመጣ እኔ አንድ አመት ከሶስት ስለጠበቀኝ ነው መስዋዕትነት የከፈልኩት። በቃች ናት እጄ ዝሰጥ ለኢትዮጵያ ዝም ይቅርታም ስጠይቅ ማለት ነው በቃ ከዛን የትየታሙ ከዛን በኋላ እየተመምኩኝ ይያለም እቺ ነገር በቃ አንድ ቀን አፈነዳታለሁ። በተለይ በጣም የረብሸኝ ነገር ቢኖር ምንድነው የሰው መውደድ ነው። በቃ ሰላሜን አጣው። ኪሎ ይቀነሰ ኦርደር ይዤ ሲሄድ አገልግል ይዤ ሲሄድ በፊው ይዤ ሲሄድ ከበሉ ከጠጡ በኋላ እቃው ለመውሰድ በሚሄድ ሰዓት ትጂዬ ግን አንድ ነገር እንፈልግሻለን። ምን ያንን ሸበላ ግን ከኛ ያመጣሽ ሪል ጋብቻ ነው ይሉኛል። አንድ ቀን ጀሞ አካባቢ 2 ሰዓት መኪና ውስጥ ተቀመጥኩ። ለምን ምን ብዬ ልመልስላችሁ ሰዎች ልዋሽ አልዋሽ አይ አልዋሽ ቢፈልግ